በሰላም ተኝተን ተነስተናል። እግዚአብሔር ይመስገን። ሰላም የተወደዳችሁ እግዚአብሔር እንደ አምሳሉ የፈጠረን ሰላም ለእናንተ ይሁን። ለምን መሰላችሁ? ዋናው ቁም ነገሩ ተኝተን መነሳታችን ብቻ አይደለም። ዛሬ ላይ በህይወት መኖራችን በእግዚአብሔር ምሕረትና ቸርነት ውስጥ ነን ማለት ነው። ስለዚህ ይህን ምሕረት ይህን ቸርነት ምን ያህል እየተጠቀምንበት ነው? ለምን እንደሆነ ታውቃላችሁ? ብዙዎች በዚህ አሁን ተኝተው የቀሩ አሉ። ተኝተው በበሽታ ደግሞ የቀሩ አሉ። እንዲሁም ደግሞ በድንገት በሞት የተለዩ አሉ። ስለዚህ እኛስ ከነሱ መሃል አንዱ መሆናችንን ምን ያህል እርግጠኛ ነን? ኦልሬዲ ተነስተናል። ነገር ግን ከዚህ በኋላ ላለንስ ነገር ምን ያህል እርግጠኞች ነን? ፕሊዝ የቁጣ ልጆች እንዳንሆን፣ እንዳንወድቅ፣ ተሰብረን እንዳንቀር፣ ከእግዚአብሔር መንግሥት እንዳንጎድል ሁልጊዜ ይህ ለእናንተም ለራሴ ምክሬ ነውና ፕሊዝ በተቻለን አቅም ወደ እግዚአብሔር መቅረብ ይሻለናል። ምክንያቱም ድንገት ነው። አሁን የምናያቸው ነገሮች ሁሉ እያያችሁ ነው። ድንገት ነው። ድንገት ሞተ፣ ድንገት ታመመ ምናምን ነው አይደል? ስለዚህ ምን ያህል እርግጠኞች ነን? ፕሊዝ ኧረ ፕሊዝ ነቃ። ዌክ አፕ እንንቃ። ጌታ ሊመጣ በደጅ ነው። ምን ያህል ተዘጋጅተናል እንዴ? ብዙዎቻችን እኮ በብዙ ነገር ታስረናል፣ ቢዚ ሆነናል፣ በብዙ ነገር ተጠምደናል። ስለዚህ ቀን ሳለ እንዳንቀር፣ ቀን ሳለ እንዳንጎድል፣ ወደኋላ ራሳችንን ልናስተካክል በምንችልበት መንገድ ያን እድል እንዳናጣና ፕሊስ ከመንግስቱ እንዳንጎድል ወደ እኔና ቤቴ ግን ወደ እግዚአብሔር መቅረብ ይሻለናል። ስለዚህ ፕሊስ አብረን እንጸልይ። ሰው ለምን መሰላችሁ? እንወጣለን። መውጣት እንዳለ ደግሞ መመለስ አለ። ስለዚህ ወጥተንም እንዳንቀር እንዳንጎድል እና የንስሐ ጊዜ ወደ እግዚአብሔር መቅረብ የምንችልበትን እድል እንዳናጣና እንዳንጸጸት ፕሊዝ አብረን እንጸልይ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን አቤቱ እኛም የበደልነውን ይቅር እንደምንል፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እግዚአብሔር በሰላም እንደወጣን በሰላም ይመልሰን። ወዳችኋለሁ። ተባረኩ። መልካም